ክፈቱ። ጧት ከእንቅልፋችሁ ስትነሱ ፊታችሁን ታጠቡና በቃ ቀጥታ ወደ ፍሪጅ ግቡ። ፍሪጅ ውስጥ ከሌለ ደግሞ የሚበላ በቃ አትክልት ምናምን ይተቀመጥበታል። ያንን ያገኛችሁትን ብሉ። እነሱ ቁርሳቸውን በልተው ወደ ስራ ይሄዳሉ። ስለዚህ እናንተ ናችሁ የምትቀመጡት ቤት ውስጥ ከእነሱ የተራረፈውን ነገር ተልከስከሱ ዝም ብላችሁ ማለት ነው። አይረባችሁ ከራባችሁ፣ ምክንያቱም እየረበን ምንም መስራት አንችልም። ስለዚህ በቃ ዝም ብላችሁ መብላት አለባችሁ ማለት ነው። እናንተ እነሱ ስራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ዩቱብ ቤተሰቦቼ እንደምን አላችሁልኝ? እኔ ደህና ነኝ አልሐምዱሊላ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁን ሆኖ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት በመዳም ቤት ሁነን የግድ ማወቅ ያለብን ለጤናችን የሚጠቅሙ ማወቅ ያለባችሁን 5 ነገሮች ይዤላችሁ መጥቻለሁኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ሁኑ ማለት ነው። ላይክ ማድረግ እንዳይረሳ፣ ቪዲዮዬ ለብዙ ተመልካች እንድደርስ ማለት ነው። እና በመዳም ቤት ሆነን የግድ ልናውቃቸው 5 ነገሮች አሉ። አንደኛ ነገር የኬሚካል አደገኛነት ወይም ሳይለንስ ኪለር የሚባለው ማለት ነው። ብዙ ሰዎች ቤት እንዳንጸባርቅ ብለው ክሎሮክስ፣ ጃቨል እና ፍላሽ ቀላቅለን እንጠቀማለን ማለት ነው። ይሄ ደግሞ በጣም አደገኛ ጋዝ ይፈጥራል ማለት ነው። በፍጹም ኬሚካሎችን አትቀላቅሉ፣ ሳምባችሁን ያቆስላል። ሁልጊዜ ኬሚካል ስትጠቀሙ ማስክ አድርጎ ወይም መስኮት መክፈት አለብን ማለት ነው። በፍጹም ደግሞ ፍላሽ እና ክሎሮክስን መጠቀም የለብንም ማለት ነው። ሽንት ቤት ስናጸዳም ሆነ ምንም ስናደርግ ፍላሽ እና ክሎሮክስን አንድ ላይ ቀላቅን መጠቀም የለብንም ማለት ነው። ጠንካራ ሽታ ያላቸውን ኬሚካሎች ሳምባን ይጎዳሉ ማለት ነው። እና ሁለተኛው ደግሞ የወገብና የጉልበት አያያዝ ፕሮፐር ፖስቸር የሚባለው ማለት ነው። ቁልቁል ጎንበስ ብለን ረጅም ሰዓት መስራት ወይም ከባድ ዕቃ ለአግባብ ማንሳት ለዘላቂ ወገብ ህመም ይዳርገናል ማለት ነው። ከባድ ዕቃ ስናነሳ በጉልበታችን በርከክ ብለን እንጂ በወገባችን ጎንበስ ብለን ማንሳት የለብንም ማለት ነው። የቆሻሻ መጥረጊያና መወልወያ እጀታ ረጅም መሆኑን አረጋግጦ ማለት ነው። እና ከባድ ነገር ደግሞ ምንም ቢሆን በፍጹም ማንሳት የለባችሁም ማለት ነው። ይሄን ነገር አንሱልን እንኳ ብትባሉ ለመሸከም አትሞክሩ። ለመጎተት ከቻላችሁ ትጎትታላችሁ ማለት ነው። እና ጎንበስ ከማለት ይልቅ ደግሞ ዕቃ ስታነሱ አላ በጉልበታችሁ አቀማመጣችሁ ያው በርከክ ብላችሁ ብታነሱ ምናምን ነገር አሪፍ ነው ማለት ነው። ስራ ስሰሩ ደግሞ በየ5 ደቂቃው ምናምን እንደዚህ አረፍ ማለት አለባችሁ ማለት ነው። በቃ ስራ ላይ ችክ አትበሉ። ዝም ብላችሁ ከሌሉ ሰዎቻችሁ ዞር ብላችሁ በወደ ሆነበት ቦታ እግራችሁን ወደ ላይ ሰቅላችሁ ከግድግዳ ጋር ምናምን ደማችሁ እንዲሰራጭ ያደርጋል ማለት ነው። እና ደግሞ አትቀመጡ፣ ጎንበስ ብላችሁ አትቀመጡ። ከተቻለ ከግድግዳ ጋር ደገፍ ብላችሁ ምናምን ነገር ተቀመጡ ማለት ነው። ለወገባችሁ አሪፍ ነው፣ ይጠቅማችኋል ማለት ነው። ሶስተኛው ደግሞ የውሃ ጥቅምና ድርቀት ስቴይ ሃይድሬትድ የሚባለው ማለት ነው። ስራ ላይ ስትሆኑ ውሃ መጠጣት አለባችሁ። ይሄንን እንዳዘነጉ። ይሄ ደግሞ ለኩላሊት ጠጠር እና ለራስ ምታት ዋነኛ መንስኤ ነው፣ የውሃ እጥረት ማለት ነው። ውሃም እስኪ ጠማን ድረስ መጠበቅ የለብንም። ግዴታ ውሃ ካልጠማኝ ምን እንጠጣዋለሁ ምናምን ነገር አትበሉ። በየሰዓቱ ግማሽ ብርጭቆም ቢሆን ጠጡ። ስልካችሁ ላይ ማለት ነው ውሃ ጠጪ የሚል አላርም ወይም አላ በምንሰራበት ቦታ በቃ ውሃ ይለያችሁ። አንደኛው ክላስ ገቡ በሃይላንድ ውሃ ይዛችሁ ሂዱ። ሃይላንድ ውሃ ከሌለ ደግሞ ሃይላንድ መቼም ከስንት አንድ ቀን ምናምን ቤት ውስጥ መምጣቱ አይቀርማ። ሃይላንድ ዝም ብላችሁ አስቀምጡና በቃ በዛ እንትን በሉ ማለት ነው። ቀድታችሁ ወደዚህ ስትሄዱ ውሃችሁን ያዙ። ለጤናችሁ የሰውነታችሁን እንትን ይቆጣጠርላችኋል ማለት ነው። እና ሌላኛው ደግሞ ቁርስ ሳትበሉ ምንም ነገር ስራ አትጀምሩ ማለት ነው። ቁርስ የግዴታ መብላት አለባችሁ። መቼም ከቤት ውስጥ ጧት ስትነሱ ፍሪጅ ውስጥ አይጠፋም ማለት ነው። ሀታ እንኳ ፍሪጅ ውስጥ የሚበላ ነገር ከሌለ እንትን አትክልቶች፣ ፍራፍሬዎች ምናምን ይኖራሉ ማለት ነው። ሙዝ፣ ብርቱካን፣ ማንጎ፣ አፕል። እዚህ ሀገር ላይ እነዚህ ነገሮች ከቤት ውስጥ አይጠፉም። አትፍሩ፣ ብሉ በቃ ዝም ብላችሁ ማለት ነው። መፍራት የለባችሁም። ፍሪጅ ክፈቱ። ጧት ከእንቅልፋችሁ ስትነሱ ፊታችሁን ታጠቡና
በቃ ቀጥታ ወደ ፍሪጅ ግቡ። ፍሪጅ ውስጥ ከሌለ ደግሞ የሚበላ በቃ አትክልት ምናምን ይጠቀመጥበታል። ያንን ያገኛችሁትን ብሉ። እነሱ ቁርሳቸውን በልተው ወደ ስራ ይሄዳሉ። ስለዚህ እናንተ ናችሁ የምትቀመጡት ቤት ውስጥ። ከእነሱ የተራረፈውን ነገር ተልከስከሱ ዝም ብላችሁ ማለት ነው። አይረባችሁ ከራባችሁ፣ ምክንያቱም እየረበን ምንም መስራት አንችልም። ስለዚህ በቃ ዝም ብላችሁ መብላት አለባችሁ ማለት ነው። እናንተ ስራችሁን ዝም ብላችሁ አትዩ። በቃ ካልበላም መስራት አንችልም። ስለዚህ ዝም ብላችሁ ተልከስከሱ ነው የምላችሁ። እና ላይክ አላደረጋችሁማ እስካሁን። አይ የእናንተ ነገር በሉ ላይክ አድርጉ። እና ደግሞ አራተኛው ደግሞ ምን መሰላችሁ? አራተኛው ደግሞ የቆዳና የጥፍር እንክብካቤ ወይም ስኪን ፕሮቴክሽን ይባላል ማለት ነው። ሳሙናና ኬሚካሎች የሰው ልጅ ቆዳ ያደርቃሉ፣ ይሰነጣጥቁና እንዲሁም ጥፍርን ያበሰብሳሉ ማለት ነው። ኬሚካል ስንጠቀም እጃችን ይሰነጣጥቃል። ብዙ ሰዎች አሁን ቲክቶክ ላይ ምናምን ያለው እንደዚህ እጃቸው ተሰነጣጥቆ ምናምን በክሎሮክሱ ኬሚካሉ ምናምን ለምን እንዲፈጠር ታደርጋላችሁ? ከመጀመሪያ መጠንቀቅ አለብን ማለት ነው። በቃ ራሳችን መጠበቅ አለብን። ግዴታ ስራችን ብቻ ማየት የለብንም ማለት ነው። ጓንት ካለ ጓንት መጠቀም፣ እቃ ስናጥብ ምናምን ልብስ ስናጥብ ክሎሮክስ የምትጠቀሙ ከሆነ በቃ ጓንት መጠቀም አለብን ማለት ነው። እና ግዴታ ሰዎቻችሁ ከሌሉ ደግሞ ክሎሮክስ አትጠቀሙ፣ ግዴታ ተጠቀሙ ካላላችሁ ከታች ከሳህኑ ስር ድፉትና ክሎሮክስን ማለት ነው። አሪፍ ምክር ምከራችሁ። ክሎሮክስ እንዲሸታችሁ አድርጉት። መቼም እቃው አይጠራም አትሉኝም። ግዴታ ክሎሮክስ አያስፈልግም። ግዴታ ሴትዬ ትቆጣኛለች ምናምን ብላችሁ ካሰባችሁ ከታይ ከሳህኑ ስር ደፍታችሁ ሲሸታት በቃ በክሎሮክስ እየታጠበ ነው። ግዴታ ካጠባችሁ ደግሞ ቫዝሊን መቀባት ከጨረሳችሁ በኋላ እቃ አጥባችሁ ወይም ልብስ ነገር አጥባችሁ ከጨረሳችሁ በኋላ በክሎሮክስ ካጠባችሁ በኋላ ቫዝሊን ተጠቀሙ ማለት ነው። ቫዝሊን ወይም የሆነ ክሬም ነገር ምናምን ማለት ነው። እና አምስተኛው ደግሞ የአእምሮ እረፍትና ስነ ልቦና ሜንታል ሄልዝ ማለት ነው። ብቸኝነት፣ የቤት ውስጥ ጫና በአእምሮ ሊይዝ ይችላል ማለት ነው። አእምሯችን ደግሞ ካልተረፈ አካል አይታዘዝም፣ ምንም አይሰራንም ማለት ነው። ውስጣችን ምን ሰላም ካላደለ ብንሰራው ደስ አይለን። ሁሉ ነገር አለ። ስራ ላይ ያለን ትምህርታዊ ቪዲዮዎችን፣ መንፈሳዊ ትምህርቶችን ወይም የሚያዝናኑ ነገሮችን በጆሮ ማዳመጫ በኤርፎናችን አድርገን ስራችን መስራት ማለት ነው። ኤርፎን ደግሞ እንደ ጆሮ በጣም ሲበዛ ጥሩ አይደለም። በቃ ስልካችንን ራቅ አድርገን ከምንሰራበት ቦታ ላይ የሆነ የሚያዝናናን ነገርም እስላሚክም ኦርቶዶክሶችን በሃይማኖት መዝሙርም ሆነ በቃ ብዙ ነገር መስማት ማለት ነው። እና ራሳችሁን ጠብቁ ማለት ነው። ራሳችን ካለን ሌላው ሁሉም ነገር እንትን ነው ማለት ነው። ጤናችንን የግዴታ መጠበቅ አለብን። እነሱ የሚወዱን ራሳችንን ስንጠብቅ ነው። አረቦቹም ቢሆን ማለት ነው። ራሳችንን ስንጥል በቃ እንደ ሌላ ነገር አድርገው ነው የሚያስቡን ማለት ነው። ራሳችንን ስንጠብቅና ራሳቸውን ይንከባከባሉ ምናምን እንደዚህ ብለው ይወዱናል ማለት ነው። ሀታ ልጆቹ ራሱ ራሳችንን ስንንከባከብ በቃ ደስ ይላቸዋል፣ ይቀርቡናል፣ አይሸሹንም ምናምን ነገር። ራሳችንን ከጣልን ግን ልጆቹ ሁሉ አይቀርቡንም፣ እንኳን ትልልቆቹ ምናምን ነገር ማለት ነው። እና ውድ ሀገሬ ልጆች አይዟችሁልኝ። ኢንሻአላህ ሌላ ሰዓት በሌላ ቪዲዮ ደግሞ አስተማሪ በሆነ ቪዲዮ እመጣለሁ ማለት ነው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እላችኋለሁ ማለት ነው። እና ሰላም ቆዩልኝ ውድ ሀገሬ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱ።